ሰላም ውድ ተመልካቾቻችን እንዴት ናችሁ? ፍጹም ነኝ። ዛሬም እንደተለመደው አንድ ነገር ይዤላችሁ መጥቻለሁ። ምንድነው ይሄም? እንዴት አድርገን የካነን 2420 ወይም 2016 ማሽን ድራም ዩኒቱን አውጥተን ድራም መቀየር፣ ዌስት መድፋት፣ ክሊኒንግ ብለዱን እንዴት ማጽዳት እንደምንችል በዛሬው ቪዲዮአችን እናያለን ማለት ነው። የድራም ዩኒቱን ፒን ልክ ቪዲዮ ላይ እንደምታያት ፒኗን በሎንግ ኖዝ ነገር ወይ በቀጭኑ ፒንሳ ማለት ነው ጎትተን ማውጣት። ልክ ልታጸዱ ከሆነ ደግሞ ድራም ብዙ ጊዜ ፎቶ ኮንዳክቲቭ ማቴሪያል የተነከረ ስለሆነ ብርሃን የማይበዛበት ቦታ ማስቀመጥ እንዳትረሱ። እንደገና ደግሞ ከተገጫጨ ምናምን አይሰራምና ይሄኛው የምታዩት ድራም ኦሬዲኛ አዲስ ልንቀይርለት ስለሆነ በዛውም እንዴት እንደሚቀየር ስለምናሳያችሁ ነው። ብዙም ለጥንቃቄ ያልተጠነቀቅ ነው ማለት ነው። በመቀጠል ክሊኒንግ ብለድ የምንለው ፓርት ይሄ ነው። ልክ ከድራሙ ላይ ያለውን ቆሻሻ የሚያጸዳልን ማለት ነው። እሱን ሁለቱን ብሎን እንፈታለን። ብሎኑን ከፈታን በኋላ ቀስ ብለን በጥንቃቄ እንነቅለዋለን። ከታች ድራም ዩኒቱ ላይ የምናገኘውን ዌስት እንደፋለን ማለት ነው። በመቀጠልም ደግሞ አንድ እዚህ ጋር ላሳስባችሁ የምፈልገው ነገር ምንድነው፣ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን እንድትገልጹልን እንላለን። ወደ ቪዲዮአችን እንመለስ። ስለዚህ አይታችሁት ከሆነ ዌስት ታንከር ውስጥ ያለው ቀለም ተያይዟል፣ ብናኝም አለው ተያይዟል። ስለዚህ ይህንን በአግባቡ እንደፋለን ማለት ነው። ከደፋንም በኋላ ዶክተር ብለድ ትባላለች እቺ ነጯ ነገርና ነጯን በደንብ አድርገን እናጸዳታለን። እዚህ ጋር ትንሽ ጥንቃቄ የሚያስፈልገው ነገር ምንድነው፣ መጨማደድ የለባትም እሷና በጥንቃቄ እንትን ማድረጋችንም መርሳት የለብንም ማለት ነው። በጥንቃቄ ነው እሷን የምናጸዳው። ከተጨማደደች ቀለም እየበተነ ይበጠብጠናል ማለት ነው። ፕራይመሪ ቻርጀራችንን ስናጸዳ ደግሞ ወደ አንድ በኩል ቢሆን ይመከራል፣ ወይ ወደ ላይ ወይ ወደ ታች እንጂ እየተመላለሰ ዝቅ ከፍና ዝቅ ባይደረግ እላለሁኝ። ወይንም ደግሞ አጽዳታችሁ ከጨረሳችሁት በኋላ አንድ ሁለት ጊዜ ወደ አንድ ሳይድ ብቻ ብታደርጉት ይመከራል እላለሁኝ። ስለዚህ ፕራይመሪውን አጽድተናል፣ ክሊኒንግ አጽድተናል፣ ዌስቱን ደፍተናል። ስለዚህ በቀጣይ ደግሞ እንገጣጥማቸዋለን ማለት ነው። ክሊኒንግ ስታጸዱ